አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁት ውድ የሀገሬ ልጆች በሀገር ውስጥም በውጭም በሀገር ውስጥም በውጭም ያላችሁ ውድ የኢትዮጵያ ልጆች የኢትዮጵያ ተከታታዮቼ ተከታታይም ያልሆናችሁ ደግሞ ያው ተከታይ እንድትሆኑ በአክብሮት እየጠራሁ ማለት ነው። እና ውዶችዬ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም ነው። እንዴት ናችሁ? በጣም ጠፍቻለሁ። ያው ስራ የሚባል ነገር አለ አይደለ? ያው ኑሮን ለማሸነፍ ያው ይቺ እንጀራ ጠፍታኛለች ማለት ነው። አሁን ብርድ ገብቷል፣ ግን ብዙም አይደለም። ያው ኤሲ ስላለ ነው እንጂ ብዙም አይደለም ብርዱ በነገራችን ላይ ማለት ነው። ኤሲ ስላለ ነው ከዚህ ማለት ነው። እና ውዶችዬ በጣም ጠፍቻለሁ ማለት ነው። ብርዱ ደግሞ ምን እንዳደረገኝ ማለት ነው። ትንሽ ብርድ ብዙም አይመቸኝም ማለት ነው። ሙቀት ነው የሚሻለኝ። ሙቀት ለኔ በጣም ይመቸኛል ማለት ነው። እንዲሁ ምንም ቢሆን ሙቀት በቃ ይመቸኛል ማለት ነው ውዶችዬ። እና እንዴት ናችሁልኝ? ሁሉ ሰላም ነው? ሁሉ መልካም ነው? ዛሬ ምን ይዤላችሁ ነው የመጣሁት መሰላችሁ? እኔ አንዳንድ ጊዜ አለ አይደለ ከራሳችሁ ልምድ የምትወስዱን ነገር አለና ውዶችዬ ወሬ ማብዛት አልፈልግም። እና አንዳንድ ሰዎች ምን አለ መሰላችሁ፣ አንዳንድ ሰዎች አለ አይደለ በሰው ላይ ጣልቃ ገብተው የሆነ ነገር የሚያደርጉት ነገር እና ሰዎች ምን ልበላቸው፣ ሰው ለሰው መድኃኒት ነው፣ ግን ሰው ለሰው ደግሞ መርዝ የሚባል ነገር አለ። መርዝ ናቸው። እና ውዶችዬ አንዳንድ ጊዜ ምን አለ መሰላችሁ የሆነ ነገር ስታደርጉ የሆነ ነገራችሁን አታሳዩ። ይሄ ሰው ይደሰታል ወይም ይሄ ሰው ይከፋላችሁ የሆነ ነገር አታካፍሉ። የእውነት ነው የምላችሁ። በቃ ብዙ ነገራችሁን የኔ ህይወታችሁን በሙሉ አታሳዩ። የምታሳዩት ነገር ይኖራል። አንዳንድ ትምህርት ልታስተምሩ ትችላላችሁ። ለሰው ልጅ የሆነ ነገር ልትመክሩም ያው ጥሩ ነገር ልታካፍሉ ትችላላችሁ። ግን ህይወታችሁን በሙሉ ግን ለሰው ማሳየት የለባችሁ ማለት ነው። የእውነት ነው የምላችሁ። ሁሉንም ማየት የለበትም። ሁሉንም ነገር ሰው ልጅ ማየት የለበትም ማለት ከሆነ ማለት ነው። እና ምን አለ መሰላችሁ እኔ ማለት ከራሴ እንትን ያልኩት ነገር ቢኖር አለ አይደል እኔ የሆነ ነገር ለሰዎች የሆነ ነገር ያሳየሁት ምክንያቱም ውድቀቴንም ለካ ምን አለ መሰላችሁ ውድቀቴንም የሚፈልጉ ይደሰታሉ። የኔን ደግሞ ከፍ ማለት ደግሞ የሚፈልጉ ይከፋቸዋል ማለት ነው። እኔ ስወድቅ ይከፋሉ፣ እኔ ከፍ ስል ደግሞ ይደሰታሉ ማለት ነው። እና በነገራችን ላይ አንድ ነገር ልንገራችሁ። አንድ ዘመድ የነበረ እና የሆነ ሰዓት እኔ በዛን ሰዓት ያኔ ምንም ማድረግ አልችልም እና አንድ ዘመዴ ብር አበድሪኝ አለኝ ማለት ነው። ብር አበድሪ ብሎኝ በዛን ሰዓት ምንም ማድረግ አልቻልኩም። የኔ ያልኩት ሰው ወንድሜ መከታዬ ያልኩት ሰው ነውና እና ማለት ያደርጋል ይሄን ነገር ያደርጋል ብዬ ምንም አልጠበቅኩም። ምንም ነገር ማለት ነው። እና የለኝም የሆነ ነገር አለ አይደለ በቃ የሆነ እየፈራችሁ ማድረግ ትፈልጉና ግን እየፈራችሁ ያን ነገር አለም ማድረግ ስላልቻላችሁ ብቻ እየፈራችሁ የምትናገሩት ነገር ያን ነገር በቃ እኔ አሁን አልቻልኩም፣ በቃ የለኝም፣ አሁን ምንም ነገር የለኝም፣ ስለዚህ በጣም ይቅርታ ብዬ መልስ መለስኩኝ። ምንም ሳያገራግር ማለት ነው። ምንም ሳያንገራግር ብሎክ ነው ያጠጣኝ። ብሎክ ማለት ነው። አንዳንድ ጊዜ ብሎክ የሚባለው ነገር እድሜው ይርዘም፣ አንዳንድ ጊዜ ደግሞ ይጠር ማለት ነው። እድሜው ጥር ይበል እና እድሜው ይጠርና ማለት ነው። እና እኔ ብሎክ ሳደርግ ግን እድሜው ይርዘም ነው የምለው። እናንተ ደግሞ እድሜው ይጠር በሉሽ እና ማለት ነው። እና ወዶች ማለት ይሄን ያክል ማለት ወንድምነት እህትነት የሚባለው ነገር ይሄን ያክል ነው።
ኧረ ብስሚላ ኧረ ከባድ ነው የእውነት ከባድ ነው። ግን አሁን እስኪ ንገሩኝ ያንን ሰው አሁን ወንድሜ ብዬ እኔ እህትህ ነኝ አንተ ወንድሜ ነህ ብዬ አሁን ነገ ጧት አሁን እንግዲህ የኔ ላናግረው ነው? እስኪ ንገሩኝ እንደው እስኪ መካሩ ቢያንስ ያኔ ቤተሰብ ጋር ወይ ሊያነካካኝ እንደሆነ እንጂ እኔ አላውቅም ውዶች፣ የእውነት ነው የምላችሁ ከባድ ነው። በቃ የዛን ሰዓት እኔ ስለሌለኝ ማድረግ ስላልቻልኩ ብቻ ብሎክ። አንዳንድ ጊዜ ለሰው ደግ አትሁኑ፣ ብዙ ጊዜ በቃ ለሰው ደግ አትሁኑ፣ በቃ ደግ አትሁኑ። የእውነት ነው የምላችሁ በቃ እንዴ ለእናንተ ቤተሰብ ላላችሁ ሰው ይሄን ያደረገባችሁ ወጣ ያለው ሰው ማለት ዘመድ ያልሆነው ጓደኛዬ እንትኔ ወዳጅ ያላችሁ ሰውማ ሞታችሁን ነው የሚፈልገው። እና ስለዚህ ደግነትም በልክ ነው ማለት ነው። በልክ አድርጉትና በተለይ የመዳም ቅመሞችዬ የኔ ውዶች፣ የኔ ቅመሞች፣ የመዳም ቅመሞች፣ የቤታችሁ ቅመሞች፣ የቤተሰቦቻችሁ ቅመሞች፣ የችግረኞች ቅመሞች ማለት ነው። የሁሉም ቅመም እናንተ ከሌላችሁ እኛ ከሌለን ማለት ነው። እኛ ቅመሞች ከሌለን የእውነት ኢትዮጵያ እስካሁን ዜሮ ነበረች ማለት ነው። የእውነት ነው የምላችሁ። በመዳም ቅመሞች የተነሳ ስንት ሰው ነው የዳነው? በመዳሞች ቅመሞች የተነሳ ስንት ቤተሰብ ነው ከችግሩ የወጣው? በመዳሞች ቅመሞች የተነሳ ስንት ሰው ነው ከሞት አፋፍ ከፈጣሪ በታች ከሞት አፋፍ የተመለሰው? አረ ስንቱ ለወንድሟ ባጃጅ ገዝታ ቤተሰቦቿን ከሳር ቤት ወደ ቆርቆሮ ቤት ቀይራ ለእህቷ ልጆች ልብስ አልብሳ፣ ለወንድሟ ልጆች ልብስ አልብሳ፣ ለቤተሰቦቿ ልብስ አልብሳ አዘንጣ ከሰው በላይ አድርጋ ማናት እሷ? የመዳም ቅመም ብዙ ያልተነገረላት፣ ብዙ ያልተወራላት፣ ብዙ ያልተደነቀላት ናት የመዳም ቅመም። እና ቅመሞችዬ ራሳችሁን እየጠበቃችሁ ማድረግ ያለባችሁ እያደረጋችሁ ወደ ሀገራችሁ ወደ ሀገራችሁ። የራስሽ ኑሮ ይጠብቅሻል፣ ነገ ጧት ማለት ነው። ህይወት የሚባል ነገር አለ። በተለይ እኛ ሴቶች ማለት ነው ጊዜያችንን አናባክን፣ እናግባ፣ እንውለድ እና ማለት ነው ያው እንደዛ ነው። እሺ እና ማለት ነው እውነቴን ነው። ሀቅ ነው የተናገርኩት፣ ሀቅ። ምክንያቱም ሀቅ የሚነገር ሰው ማለት አይወደድም ይሆናል፣ ግን ሀቅ ከመናገር ወደ ኋላ አይደለም። ሁሌ ሀቁን እናገራለሁ። እና ውዶችዬ ወሬ እንዳላበዛባችሁ ፖይንቷን ብቻ ትንሽ ላውራችሁ ብዬ ነው። እና ደግሞ በጣም ናፍቃችሁኛል የሀገሬ ልጆች ማለት ነው። የሀገር ልጅ እንደዚህ ይናፍቃል። በተለይ ቅመሞች የኔ ውዶች እና ማለት ነው በእኛ በቅመሞች እንዴት እንደምኮራኩ ውይ አገር ቤት ስትገቡ ማለት ነው። ይቺ የአረብ ሀገር ጥርዝ፣ እኔ ጥርዟ መሰለኝ እኮ ህይወቱን የምቀይርለት። ይቺ የአረብ ሀገር ጥርዝ እኔ መሰልኩኝ እኮ። እኔ ነኝ እኮ አይደለ እንዴ ከኖኪያ ስልክ ወደ ታች የቀየርኩለት፣ ከሰልባጅ ወደ ጅንስ የቀየርኩለት አይደል እንዴ? እና እናንተ ማለት ነው ጥርዝ ሲሏቸው ማለት ነው የሆነ መልሶላቸው ማለት ነው። እና ጥርዝ እንዳትባሉ እሺ። እና የመዳም ቅመም ግን ማን ነው የመዳም ቅመም ብሎ ያወጣልን? ተናገሩ፣ መናገር አለባችሁ። እና ውዶችዬ በሉ ወሬ አበዛሁባችሁ ውዶችዬ። ባላችሁበት ሰላማችሁ ብዝት ይበልልኝና አወዳችኋለሁ። ቅመም ያላችሁ ውዶችዬ